በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወስብሐት ለእግዚአብሔር ኪያነኒ ይመሃረነ በጸሎቱ ለቅዱስ መርቆሬዎስ ወበረከቱ ትኩን ምስሌነ ለዓለመ ዓለም። ለእግዚአብሔር ምስጋና ይሁን። በካልዕ ሊቀ ሰማዕታት ቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ይኑር ለዘላለሙ አሜን። ክቡራን እጅግ የተወደዳችሁና የተከበራችሁ በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የቅዱሳን ሁሉ ወዳጆች ይልቁንም በዛሬው ዕለት የሚታሰበው የካልዕ ሊቀ ሰማዕታት የቅዱስ መርቆሬዎስ ባለሟሎች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ ከሚያልፈው ችግርና መከራ የማያልፍ ትምህርት አስተምሮ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የኛም አምላክ የሰራዊት ጌታ እግዚአብሔር ሐዋርያው ቅዱስ ጳውሎስ እንደተናገረው ስለማይነገር ስጦታው ክብርና ምስጋና ይግባው። ቅዱስ ኤፍሬም በውዳሴ ማርያም፣ አባ ሕርያቆስ በቅዳሴ ማርያም፣ ቅዱስ ያሬድ በማህሌት፣ አባ ጊዮርጊስ ዘጋስጫ በሰዓታት፣ አባ ጽጌ ድንግል በማህሌተ ጽጌ ያመሰገናት ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የከበረና የተመሰገነ ይሁን። በመንገዳችን ሁሉ ይጠብቁን ዘንድ ወደ ተዘጋጀልንም ስፍራ ያገቡን ዘንድ እግሮቻችንን በድንጋይ እንዳይሰነካከሉ ቢሰነካከሉም በእጆቻቸው እያነሱ በቀንና በሌሊት የሚጠብቁን ሰማያውያን ብርሃናውያን ቅዱሳን መላእክትና እንዲሁም በጸና ሃይማኖት በቀና ምግባር ተጉዘው ፈጣሪያቸውን ደስ ያሰኙ በዚህች ኃጢአት ክፋት ሞትና ርኩሰት በነገሰባት የሞት መርዶ በበዛባት ዓለም ላይ ክብረ ዓለምን ተድላ ዓለምን ጣዕመ ዓለምን ንቀው እስከ ደም ጠብታ ድረስ መልካሙን ገድል በመጋደል ሃይማኖታቸውን በመጠበቅ መንፈሳዊ ሩጫቸውን በድል በማጠናቀቅ እስከ ደም ጠብታ ድረስ በመጋደል በመጨረሻም ቸሩ አምላካችን እግዚአብሔር በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ የመታሰቢያ የማይጠፋ ዘላለም ስም ሰጣችኋለሁ ብሎ ቃል ኪዳን የገባላቸው ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሁኑልን። የልዑል እግዚአብሔር ቸርነት የእናቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ፈጣን ተራዳኢነትና ጠባቂነት የአባቶቻችን የቅዱሳን ጸጋና በረከት አይለየን። አደራ በል ያልሆነችው ስንዷ እመቤት ቅድስት ቤተክርስቲያናችን በዛሬው ዕለት ዓመታዊና ወርሃዊ ክብረ በዓላቸውን የምታከብርላቸው የቅዱሳን አባቶቻችንና የቅዱሳት እናቶቻችን የከበረች በረከታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት የጸናች የቀናች ኦርቶዶክሳዊት ተዋህዶ ሃይማኖታቸው ለዘላለሙ ከሁላችንም ጋራ ጸንታ ትኑር። ሁል ጊዜ አዲስ ማለዳ ማለዳ አዲስ የሆነውን የእግዚአብሔርን ቃል እንማማራለን። የምንማርበት የትምህርታችን ርዕስ ተንስ ወንሳ ሕፃነ ወእሞ ወሁር ውስጠ ምድረ እስራኤል። ሕፃኑንና እናቱን ይዘ ወደ እስራኤል አገር ግባ። የማቴዎስ ወንጌል ምዕራፍ 2 ቁጥር 20 የትምህርቱ መሰረታዊ ዓላማ
ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ከአረጋዊው ከቅዱስ ዮሴፍና ከቅድስት ሰሎሜ ጋራ ከስደት ወደ ምድረ እስራኤል መመለሳቸውን ማሳወቅና ማስገንዘብ ነው። እዚህ ላይ ሐዋርያውና ወንጌላዊው ቅዱስ ማቴዎስ እንዲህ ብሎ ይጀምራል። ወመዊቶ ሄሮድስ መልአከ እግዚአብሔር አስተርአየ በሕልም ለዮሴፍ በብሔረ ግብጽ ይላል። የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘ ወደ እስራኤል አገር ሂድ ተመለስ ብሎ በሕልም ለቅዱስ ዮሴፍ እንደነገረው ይነግረናል። የእግዚአብሔር መልአክ የእግዚአብሔር ልጆች ለእግዚአብሔር ወዳጆች የእግዚአብሔር መልአክ ተገልጠው ያነጋግሯቸዋል። ለምን ሕግ እግዚአብሔርን ይጠብቃሉና ትእዛዝ እግዚአብሔርን ይፈጽማሉና ምግባር ትሩፋት ይሰራሉና ተገልጠው ያነጋግሯቸዋል። አረጋዊው ቅዱስ ዮሴፍንም የእግዚአብሔር መልአክ ተገልጦ የሕፃኑን ነፍስ የሚፈልጉት ሞተዋልና ተመለስ ብሎ ሲነግረውና ያለን አስቀድሞ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተነሳ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ ብሎት ነበረ። እስከምነግርህ ድረስ በዚያ ቆይ ብሎት ነበረ። ታዲያ ይህች ስንዱ እመቤት የጸጋው ግምጃ ቤት ቅድስት ቤተ ክርስቲያናችን ይሄንን ጊዜ ዘመነ ስደት ብላ ስታስተምር ቆይታለች። ይሄንን ዘመነ ጽጌን አባቶቻችን በሁለት ይከፍሉታል። የመጀመሪያው ከመስከረም 26 እስከ ጥቅምት 20 ድረስ ዘመነ ስደት ይባላል፣ ወርሃ ስደት ይባላል። ከዛ በኋላ ከጥቅምት 21 እስከ ህዳር 6 ደግሞ ዘመነ ሚጠት ይባላል። ሚጠት ማለት መመለስ ነው። የሚጠትን ትርጉም አባቶቻችን ሲናገሩ ሚጠት የግዕዝ ቃል ነው። ከስደት ከፍልሰት መመለስ ነው። ወደ ሀገር ወደ ሰፈር ተመልሶ መግባት፣ ወደ ሀገር መምጣት፣ ከመከራ ከስቃይ ከረሃብ ማረፍ ሚጠት ይባላል። አምላካችን እግዚአብሔር ሁላችንንም በቸርነቱ ከመከራ ያሳርፈን፣ ከስደት ያሳርፈን። ዛሬ ብዙዎች በተለያየ ምክንያት ተሰደዋል። እነዛም የሚመለሱት እግዚአብሔርን ካመኑ እግዚአብሔር ከስደት ይመልሳቸዋል። ታዲያ ይህ ወቅት ይህ ጊዜ በቤተ ክርስቲያናችን ቋንቋ በቤተ ክርስቲያናችን አስተምህሮ ሥርዓት ሚጠት ተብሎ ይታወቃል። እመቤታችን ከልጇ ከወዳጇ ከኢየሱስ ክርስቶስ ከአረጋዊው ከቅዱስ ዮሴፍ ጋራ ወደ ምድረ እስራኤል የተመለሰችበት ጊዜ ነው። ለዚህ ያደረሰን አምላክ ስሙ የከበረና የተመሰገነ ይሁን። ታዲያ የመጽሐፍ ቅዱስ ምሁራን የመጽሐፍ ቅዱስ አዋቂዎች ሚጠትን በአምስት ከፍለው ያስተምሩናል። የመጀመሪያው የሚጠት አይነት ሚጠተ ማርያም ድንግል ግብጽ ውስጥ ኢየሩሳሌም ይባላል። የእመቤታችን ከልጇ ከወዳጇ ከመድኃኔ ዓለም ጋራ ከግብጽ ወደ ኢየሩሳሌም መመለስ፣ ወደ ኢየሩሳሌም ተመልሶ ማረፍ፣ ወደ ሀገሯ መግባት የመጀመሪያው የሚጠት አይነት ነው። እንዲሁም ያሳዳጇ የሄሮድስ መሞት በዚህ ጊዜ ይነገራል። በዚህ በዳዊት መዝሙር 36 ቁጥር 35 ላይ ኃጢአተኛን እንደ ደጋ ዛፍ እንደ ዝግባ ከፍ ከፍ ብሎ አየሁት ይላል። ከዛ ተመልሼ ስመጣ ግን አጣሁት። ዛሬም የሚያስጨንቁን ሰዎች፣ ዛሬም የሚያስለቅሱን ሰዎች ለተወሰነ ጊዜ ነው። መከራው ያልፋል፣ ስደቱ ያልፋል፣ ስቃዩ ያልፋል። ነቢዩም የነገረን ይሄንን ነው። ኃጢአተኛ ከፍ ከፍ ብሎ አየሁት፣ ተመልሼ ስፈልገው ግን አጣሁት ይለናል። ዛሬም እመቤታችንን ከምእመናን ልቡና የሚያሳድዱ ውሉደ ሄሮድስ መናፍቃን
ዛሬም እንደ ዝግባ በስጋ ከፍ ከፍ ያሉ ቢመስሉ ነገ ግን አይኖሩ ድንግል ማርያም አታማልድም የሚሉ ድንግል ማርያምን ዝቅ ለማድረግ የሚሞክሩ እሱ ግን ራሱ አክብሯታል መድኃኔ ዓለም ከፍ ከፍ አድርጓታል ውሉደ መርገም የሆኑ ሰዎች ግን ድንግል ማርያምን ክብሯን ሊቀንሱ ይፈልጋሉ ታዲያ ምን አለ እስመ ከመሳይር ፍጡነ ይብሱ እንደ ሳር ፈጥነው ይደርቃሉ ይላል እግዚአብሔር ያከበረውን የማያከብሩ ሰዎች እግዚአብሔር ልጆች እግዚአብሔር ያከበረውን ካለማክበር ሁላችንንም ይጠብቀን ሌላው ሁለተኛው የሚጠት አይነት ሚጠተ ቤተክርስቲያን ይባላል ወደ ቤተክርስቲያን መመለስ ከዛ ከክፉ ሥራ ከዛ ከኃጢአት ስፍራ ወደ ቤተክርስቲያን መመለስ ሁለተኛው የሚጠት አይነት ነው ሶስተኛው ደግሞ ሚጠተ ኢትዮጵያ ይባላል ወደ ቅድስት ሀገር ወደ ኢትዮጵያ ወደ ቀደመ ክብሯ መመለስ ወደ ቀደመ ሥርዓቷ መመለስ ይሄ ምን ይባላል ከተባለ ሚጠተ ኢትዮጵያ ይባላል ለብዙ ዓመታት ሀብት ንብረቷ ተዘርፎ ውበቷ ጠፍቶ ታሪኳ ተረስቶ መብቷ ተጥሶ ድንበሯ ፈርሶ ደሟ ፈሶ አጥንቷ ተከስክሶ የወላድ መካን መስላ ስትኖር ወደ ቀደመ ማንነቷ ወደ ቀደመ ክብሯ ስትመለስ ይሄ ሚጠተ ቤተክርስቲያን ይባላል ሌላኛው ሚጠተ ፄዋዌ ይባላል ከምርኮ መመለስ በእስራኤል ዘሥጋ ታሪክ ውስጥ ምናየው ኃጢአት በሰሩ ጊዜ ይማረካሉ እግዚአብሔር አሳልፎ ይሰጣቸዋል እንደገና ንስሐ ሲገቡ ሲያለቅሱ ደግሞ እግዚአብሔር ከዛ ከምርኮ ያወጣቸዋል ሁላችንንም ከምርኮ ያውጣን ይሄንን ታሪክ ነው የምናየው ሌላኛው አምስተኛው የሚጠታ አይነት ደግሞ ሚጠተ ምእመናን ይባላል የምእመናን መመለስ ይሄ በመጽሐፍ ቅዱስ በተለያየ ስፍራ ተገልጾ እናየዋለን ኑ ወደ እግዚአብሔር እንመለስ እርሱም ሰብሮናልና እርሱ ይፈውሰናል እርሱም መጥቶናልና እርሱም ይጠግነናል እያለ ነቢይ እግዚአብሔር ቅዱስ ሆሴዕ በመንፈስ ቅዱስ ተቃኝቶ በረድኤተ እግዚአብሔር ተጎብኝቶ የራቀው ቀርቦለት የረቀቀው ጎልቶለት የተሰወረው ተገልጦለት በምዕራፍ 6 ቁጥር 1 ላይ ነው ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና እርሱም ይፈውሰናል እርሱ መጥቶናልና እርሱም ይጠግነናል ይላል አምላካችን እግዚአብሔር ሁላችንንም በቸርነቱ ይፈውሰን እሱም ብቻ አይደለም ነቢይ እግዚአብሔር ቅዱስ ኢዩኤል በመንፈስ ቅዱስ ተመርቶ በረድኤተ እግዚአብሔር ተጎብኝቶ እንዲህ ነው የሚለን አሁንስ ይላል እግዚአብሔር አለ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደኔ ተመለሱ አለ ወደኔ ተመለሱ ተናጋሪው እግዚአብሔር ነው ጸሐፊው ነቢዩ ኢዩኤል ነው ልባችሁን እንጂ አለ ልብሳችሁን አትቅደዱ አምላካችሁም እግዚአብሔር ቸርና መሐሪ ቁጣውም የዘገየ ምህረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ አለ የእግዚአብሔር ልጆች ወደ እርሱ እንመለስ ለሁሉ ጥያቄ መልስ ያለው እሱ ነው ለሁሉ ችግር መፍትሄ ያለው እሱ ነው ለዓለማችን ምስቅልቅል ምክንያት መፍትሄው እሱ ነው የችግሩ መንስኤዎች እኛ ነን መፍትሄዎችም እኛ ነን እኛ ስንመለስ እሱ የምህረት ፊቱን ይመልሳል አምላካችን እግዚአብሔር ለሁላችንም የምህረት አይኑን ይመልስልን መዓቱን በምህረቱ ቁጣውን በትዕግስቱ ይመልስልን እኛ ግን ወደ እግዚአብሔር ልንመለስ ይገባል በዚህ በትንቢተ ኤርምያስ ምዕራፍ 35 ቁጥር 15 ላይ እያንዳንዳችሁ አለ ከክፉ መንገዳችሁ ተመለሱ አለ ዛሬ ማን ነው ከክፉ መንገዱ እየተመለሰ ያለ በኃጢአት ላይ ኃጢአት
በበደል ላይ በደል በክፋት ላይ ክፋት እየጨመረ ነው ያለው ትውልዱ ግን የእግዚአብሔር ቃል ከክፉ ስራችሁ ተመለሱ እያለ ይመክረናል ከክፉ ስራችን እንድንመለስ አምላካችን እግዚአብሔር በቸርነቱ ይርዳን በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ወደኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ልጆች ችግር ያለው እኛ ጋር ነው እኛ ስላልተመለስን ነው እርሱ ግን የምህረት ፊቱን ለመመለስ በቃሉ የታመነ ነው እኛ እንመለስ እንጂ እሱ ይመለሳል አሁንም ወደ እርሱ የምንመለስበትን ልቡና ለሁላችንም ያድለን በዚህ በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ እንዲህ ይላል የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር ስለዚህ ተመለሱና በሕይወት ኑሩ አለ የኛን ሞት የማይወድ ነው የኛን መጥፋት የማይወድ ነው ከኛ በላይ ለኛ የሚያስብ ነው እኛ በራሳችን ተስፋ ብንቆርጥ እንኳን በእኛ ተስፋ የማይቆርጥ አምላክ ነው ያለን ክብርና ምስጋና ለእርሱ ይሁን በዚህ በያዕቆብ መልእክት ላይ ምዕራፍ 4 ቁጥር 8 ላይ ኦሆ በልዎ ለእግዚአብሔር ወእንብየ በልዎ ለጋኔን ወይ ጎይ የምንክሙ እግዚአብሔርን እሺ በእጄ በሉት አለ ወደ እግዚአብሔር ቀረቡ እርሱም ይቀርባችኋል አለ ቀረቡ ለእግዚአብሔር ወይ ቀርበክሙ ዲያብሎስን ግን እሺ በእጄ አትበሉት እምቢ በሉት ከዛ እስከናንተም ይሸሻል አለ ይህንን ክፉ መንፈስ አምላካችን እግዚአብሔር በቸርነቱ ያርቅልን ሌላው በዚህ በትንቢተ ሕዝቅኤል ምዕራፍ 14 ቁጥር 6 ላይ ስለዚህ ለእስራኤል ቤት አለ እንዲህ በል ጌታ እግዚአብሔር እንዲህ ይላል አለ ንስሐ ግቡ ከጣዖቶቻችሁም ተመለሱ ፊታችሁንም ከርኩሰታችሁ ሁሉ መልሱ አለ ከክፉ ስራችሁ ተመለሱ ከርኩሰታችሁ ተቀደሱ ከውድቀታችሁ ተነሱ ይያለ ነብዩ ይመክረናል ስንቶቻችን ግን ለመመለስ ዝግጁ ነን ከክፉ ስራችን እግዚአብሔር ከማይወደው ስራ ለመውጣት የወሰንን ስንቶች ነን ቃሉ ግን እንደዚህ ይለናል ወደ እርሱ ተመለሱ ይያለ ይመክረናል ወደ እርሱ እንድንመለስ አምላካችን እግዚአብሔር በቸርነቱ ይርዳን በዚህ በትንቢተ ኤርምያስ ምዕራፍ 31 ቁጥር 18 ላይ እንዲህ ይላል ኤፍሬም ይላል ቀጣኸኝ እኔም እንዳልተገራ ወይፈን ተቀጣው አለ አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ አለ እንዴት ደስ የሚል ቃል ነው አንተ መልሰኝ ሁሉን ማድረግ ትችላለህ እኔም እመለሳለሁ አለ ለኛም የምንመለስበትን ልቡና አምላካችን እግዚአብሔር ያድለን እኔ በዚህ በሚጠተ ኢትዮጵያ ላይ ስለ ኢትዮጵያ መመለስ አባቶቻችን ኢትዮጵያውያንን በአራት ይከፍሏቸዋል የመጀመሪያው ኢትዮጵያ ውስጥ ያሉ ኢትዮጵያን በልባቸው ያለች ኢትዮጵያ ውስጥ ነው የሚኖሩት ስለ ኢትዮጵያ ሁሉ ጊዜ የሚያስቡ ስለ ህዝቡ ወጥቶ መግባት ጠግቦ ማደር በፍትህ መኖር የሚጨነቁ ኢትዮጵያውያን አሉ ሁሉም ኢትዮጵያዊ በሰላም እንዲኖር በፍቅር እንዲኖር በአንድነት የሚኖር የሚጸልዩ ኢትዮጵያውያን አሉ ሰሞኑን ሁላችንም በማህበራዊ ሚዲያ ሰምተናል በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ የደረሰውን መከራ ይሄ እኮ አለማስተዋል ነው አብሮ የበላ አብሮ የጠጣ የተጋባ ሰው በእንደዛ አይነት አሰቃቂ ግድያ መግደል ምንኛ ከሰውነት ተርታ መውጣት ነው በርግጥ እነሱ በሰማይትነት ወደ እግዚአብሔር ሄዱ ዛሬ ግን ያመነዘረ የሚሞተው እየሰረቀ የሚሞተው እየዋሸ የሚሞተው የሚያሳዝነው እሱ ነው
እነሱ ግን በሃይማኖታቸው እንደጸኑ ወደ ፈጣሪያቸው ሄዱ። ይሄ መታደል መመረጥ ነው። ለሰማዕታቱ ቤተሰብ አምላካችን እግዚአብሔር አጽናኝ መንፈስ አረጋጊ መልአክ ይላክልን። ስለዚህ የመጀመሪያው ኢትዮጵያውያን አይነት ኢትዮጵያ ውስጥ ያሉ ኢትዮጵያን በልባቸው ያለች፣ ሁለተኞቹ ደግሞ ኢትዮጵያ ውስጥ ያሉ ኢትዮጵያ ግን በልባቸው የሌለች፣ ኢትዮጵያ በመፈጠራቸው የሚያዝኑ የሚራገሙ ሰዎች አሉ። ግን ኢትዮጵያ ውስጥ መፈጠር መታደል ነው። ኢትዮጵያ ውስጥ መወለድ መመረጥ ነው። አንዳንዶች እንዳለ መታደል ሆኖ እኔ ሌላ ሀገር ውስጥ በተፈጠርኩ ብለው ይመኛሉ። ይህች ሀገር እኮ የድንግል ማርያም ያስራት ሀገር ናት። ህዝቧም ህዝበ እግዚአብሔር ነው። ብዙ ታሪክ ያለባት ሀገር ናት። ስብሐተ እግዚአብሔር የሚደርስባት 365 ቀን መስዋዕት የሚሰዋባት ሀገር ናት። ስለዚህ በዚህ ኢትዮጵያ ውስጥ በመፈጠራችን ደስ ሊለን ይገባል። ሶስተኞቹ ኢትዮጵያ ውስጥ የሌሉ ኢትዮጵያ ግን በልባቸው ያለች በውጭው ዓለም ያሉ ግን ሁሉ ጊዜ ስለ ኢትዮጵያ የሚያስቡ ብዙ ሰዎች አሉ። ለወገናቸው የሚያስቡ፣ ለሀገራቸው የሚያስቡ፣ ለቤተ ክርስቲያናቸው የሚያስቡ የሚጨነቁ ብዙዎች አሉ። አቅማቸው በፈቀደ የሚያግዙ መልካም የሆኑ ሰዎች አሉ። አራተኞቹ ግን ኢትዮጵያ ውስጥ የሌሉ ኢትዮጵያን በልባቸው የሌለች ናቸው። ኢትዮጵያ ውስጥ ነው የተወለዱ፣ ኢትዮጵያ ውስጥ ነው ትብታቸው የተቀበረው፣ ኢትዮጵያ ውስጥ ነው የተማሩ። ግን በአንድ በሌላ ምክንያት ወደ ውጭ ሀገር ሄደው ከዛ በኋላ ስለ ኢትዮጵያ መስማትም ማየትም የማይፈልጉ ወደ ኢትዮጵያ መመለስም የማይፈልጉ አሉ። ግን የእግዚአብሔር ልጆች በዚች በሀገራችን ልንኮራ ይገባል። በመጽሐፍ ቅዱስ በበርካታ ስፍራዎች ስሟ የተጻፈ ሀገር ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተነገረላት ሀገር ናት። ስለዚህ እግዚአብሔር ልጆች በዚህ በሚጣት የምናስበው እኛስ ተመልሰናል ወይ? ድንግል ማርያም ከልጇ ጋር ከስደት ተመለሰች። እኛስ ወደ እግዚአብሔር የምንመለሰው መቼ ነው? መልካም ሥራ የምንሰራው መቼ ነው? የጽድቅ ሥራ የምንሰራው መቼ ነው? የመንፈስ ቅዱስ ፍሬ የምናፈራው? በአንድ ወቅት አንዱ ወደ አውሮፓ ልጆቹ ለሕክምና ይወስዱታል። ለሕክምና ከወሰዱት በኋላ እዛ አውሮፓ ታክሞ ተሽሎት የተዘዋወረ ከተማውን ይጎበኛል። አንድ ወቅት ላይ መካነ መቃብር ሄዶ መጎብኘት ጀመረ። እዛ ሲጎበኝ መቃብሩን አየ። ፎቶ አለ፣ ስም አለ። ፕሮፌሰር ከሌ በተወለደ 3 ዓመቱ ሞተ። ዶክተር ከሊት በተወለደች 1 ዓመቷ ሞተች የሚል ጽሑፍ ያነባል። ይሄ ነገር እንዴት ነው? በማህፀን ውስጥ ተምረው ነው ወይ የሚወለዱት አለ። 2 ዓመት ፕሮፌሰር ለመሆን በትንሹ 20 30 40 ዓመት ይወስዳል። ታዲያ ይሄ ነገር እንዴት ነው እያለ ያወጣ ያወረደ ያለ የዛ የመካነ መቃብሩ ጠባቂ በዛ ሲያልፍ ያየዋል። አንተ ሰው ይሄ ነው አይደል ግር ያለህ አለው። አዎ አለው። እዚህ ሀገር እኮ አለው የሚመዘገበው መልካም ሥራ የሰሩበት ሥራ ብቻ ነው አለ። እንዴት አለ? 1000 ዓመት ኖሮ አንድ መልካም ሥራ ከሰራ በተወለደ 1 ዓመቱ ሞተ ይባላል። 2 ሚሊዮን ዓመት ኖሮ 2 መልካም ሥራ ከሰራ በተወለደ በ2 ዓመቱ ሞተ ይባላል አለው። በጣም ተገረመ፣ በጣም ተደነቀ። ክፉ ሥራ የሰራንባቸው አይመዘገቡም ማለት ነው አለው። አዎ አለ። ታዲያ አሁን እኔ ብሞት በስንት ዓመቱ ሞተ ተብሎ ነው የሚጻፈልኝ አለው። ስንት መልካም ሥራ ሰርተሃል? አይ ምንም አልሰራሁ አለ። ታዲያ አንተማ ቀላል እኮ ነው አለው። እንዴት አለ? እንደተወለደ ሞተ ይባላል ብሎ ጻፈለት። ስለዚህ እግዚአብሔር ልጆች እኛስ የሰራነው መልካም ሥራ ምንድነው?
የሰራነው የጽድቅ ሥራ ስንት ነው? መልካም ሥራ ልንሰራ ያስፈልጋል። ሕግ እግዚአብሔርን ልንጠብቅ ያስፈልጋል። ትእዛዙን ልንፈጽም ያስፈልጋልና ትእዛዙን ፈጽመን ሕጉን ጠብቀን የመንግሥት ወራሾች እንድንሆን ኃያሉ እግዚአብሔር ይርዳን። ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአት በደላችንን ተናዘን ሰማያዊት መንግሥቱን ዘላለማዊት ርስቱን እንድንወርስ ኃያሉ እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።